ያው ሊቃነ መላእክት ቅዱስ ሚካኤል ነው ሲረዳኝ ከመጀመሪያው አሁን ሰዓት ድረስ ያለልኝ ማለት ነው። ስለ ኢትዮጵያ ብዙ ጊዜ ተናገር ነበር። ተማሪያም ያው እኔ ባለማይ ህይወት ምኖር የነበርኩ ነኝ። እንግዲህ ይሄን ጸጋ መቤቴ ስትነግረኝ ይሄን አውሬው የጠበቀው ይሄን ጸጋ ገዳም ነበር ነው ያለችኝ። እኔ ግን ምድር እንግሊዝ ሀገር ላይ ቆሜያለሁ። ተማሪያም አገልግኝ ይፈልግሻለሁ ብላ ነበር ያለችኝ ማለት ነው። እመቤታችን መሆኗን ለማወቅ በጣም ብዙ ተቸግሬ ነበር። ብዙ አባቶች እየሄድኩ ሁሉ በተክርስቲያን አናግር ነበር። ምንድነው የምትልሽ ነው የሚሉኝ። ምን ትመስላለች እንዴት ሶስት ሊስታማት ቢያፋት ሄድም ይሉኛል። አራት ሄድም ጭራሽ እንደውም የጸሎት ሰዓት ደረሰብሽ እያለችኝ ወደዚህ ወደዛ ቤቴ ውስጥ ቀሚሷ ወደዚህ የተንሸራተተ ነው ማየው የነበረው። እንደገና ደግሞ አንበሶች ቤቴ ውስጥ ሁሉ መኖሪያ ቤቴ ውስጥ አይነበረ እሷን ከማየቴ በፊት አምላኬንም ቤቴ ውስጥ መኖሪያ ቤቴ ውስጥ አይም ነበርም። አንበሳውን የገለጸችልኝ የአባ ሳሙኤል ዘዋልድባ አንበሶች ናቸው ብላ አባ ሳሙኤል ዘዋልድባን እኔ ማላቅም ነበር። ያስተዋወቀችኝ የራሷ ቤዛዊት ዓለም ናት። አባ ሳሙኤል ዘዋልድባ ይባላሉ። ምክንያቱም ቤት ውስጥ ማያቸው ነበር። ብዙ ጊዜ አንበሶቹ ልክ አህያ የሚያካክሉ ናቸው። ሁለት ወደዚህ ወደዛ ሲሉ ማየው ነበር መኖሪያ ቤቴ ውስጥ ማለት ነው። በኋላ ትልቅ አደራ ይዘሽልኛል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ታሪክ ታውቂያለሽ ወይ አለችኝ። ይሄን ነገር ሰምቻለሁ መጽሐፍ ቅዱስ ላይ ግን አላነበብኩም አልኳት። በዛ ሰዓት በነበረኝ ሰዓት ማለት ነው። ከዛ በኋላ ግን አንብቤዋለሁ። ብጽዕት ይሉኛል የሚለውንስ አለችኝ። አዎ የሉቃስ ወንጌል ምዕራፍ 1 ማለት ነው ከቁጥር 46 እስከ 54 ያለውን ማርያምም ማለች ነፍሴ የሚለውን ማለት ነው። ሁላችሁም ታውቁታላችሁ አይደል? እሱን ማለት ነው። ብጽዕት ይሉኛል ብላለች እና ምንድነው መቤቴ ማረግልሽ ሳይ ትንሽ ስራ አለ ነው ያለችኝ። ይሄ እንደዚህ አይነት የረቀቀ ነገር ውስጥ መሆኑን አልተናገረችም በጭራሽ። እንግዲህ የኔ የሆኑት እንግዶች ይመጣሉ ቤቱን አስተካክልኝ አለችኝ። መኖሪያ ቤቴን እንግሊዝ ሀገር ላይ ያለውን ትሸጫዋለሽ አለችኝ። እሺ ብዬ ፍቃደኛ ሆኜላት ነበር ለመሸጥ ቤቱን ማለት ነው። ሸጠሽ ወደ ኢትዮጵያ ትሄጃለሽ ብላ ካላንደር ላይ ቁጭ አድርጋኝ በዚህ ቀን ኢትዮጵያ ውስጥ ትገቢያለሽ ነበር ያለችኝ። እኔም እምቢ አላልኳትም። የተጠራጠርኳትም ቢሆን እምቢ አላልኩም። እሺ ነው ያልኩት። ቤትሽን አልጋ ውጪ ሶፋ ይውጣ መሬት ላይ ልክ እንደ ገዳም ህይወት እንድትኖሩልኝ የምትበሉትም የምትጠጡትም የምትተኙትም መሬት ላይ ይሁንልኝ ብላ የምትበሉትም እንጀራ አይቆረጥም። በርግጥ እኔ እንጀራ ብዙ ጊዜ ደግሞ አልቆርጥም። በትሪ ሙሉ እያደረጋችሁ ከልጆቻችሁ ላይ በትሪ ቅረቡ ብላ እዛው እንግሊዝ ሀገር ላይ መመሪያ ተሰጠን ነበረ ማለት ነው። ያንን መመሪያ እሷ የምትለኝን እየተከተልኩ ሳደርግ ቆየሁ ማለት ነው። መጨረሻ ላይ ጾማቶች በሚገቡበት ሰዓት ስለምን መጸለይ እንዳለብኝ ሁሉ ትነግረኝ ነበረ። ለልጇ እንዴት እንደምትጸልይ ሁሉ ታሳየኝ ነበረ። ተንበርክካ ነው ስትጸልይ ማየው ነው። ለልጇ ተንበርክካ ስትጸልይ ነው ማየው። ዛሬኛ ቆመን አይደለም እናስቀድሰው እሷ ተንበርክካ ለልጇ ስትጸልይ አሳየችኝ። ዛሬ ቆመን እንኳን ለማስቀደስ ጊዜ የለንም አይደል? አመመን ወገባችንን ፈለጠን ቆረጠን ስራ ስትሰሩ ግን 24 ሰዓት ለገንዘብ ትሰራላችሁ አይደል? አዎ ለሶስት ሰዓት 2 ሰዓት 3 ሰዓት ባትሞላን 2 ሰዓት ከምናምን ቅዳሴ ለመጨረስ ህዝብ እየተቸገረ ነው። እመቤቴ እኔ ልጅሽን ስም በዚህ በቆሻሻ እንደበቴ መጥራት የማይገባኝ ነኝ ብዬ ነው ማምነው። ብዙ ጊዜ በተክርስቲያን በመገባበት ሰዓት ፈቅደህልኛል ወይ አምላኬ ቤት ውስጥ ልግባው ፈቅደህልኛል ይላል ብዙ ጊዜ እናገር ነበር። የሆነ ነገር ምልክት ሳይ ነው ምገባው። ልቤ ከፈታል። ሲከፈት እገባለሁ። ድፍረት ይመስለኛል ቤተ መቅደስን መርገጥ ያለሱ ፍቃድ። ሱሪዎቼን እንዳወጣ ያዘዘችኝ እሷ ናት። እኔ ንስሐ ገብቼ ስጋው ደግሞ ከተቀበልን በኋላ ሱሪውን ማለብሰው እንግዲህ ይውጣ አለችኝ። ከቤት ውስጥ ይውጣ ላትለብሺው የእጅ ቦርሳዎችሽን በሙሉ አውጪ አለችኝ። ምንም ነገር ያስፈልግ እኔም ለብሰሽ ማየት የምፈልገው ረጅም ቀሚስ ከታች ሻሽ ጸጉርሽ ላይ ታስሪያለሽ። ጸጉርሽንም ታላጪው ላይ እዛው ምድርን ዛገ ላይ ተላጨሁት። ከዛ ሻሽ አድርጊበት ከላይ ነጠላ ጣል ታረጊና ህዝብ አለ የምታስተናግጅልኝ ነው ያለችኝ። እዛ በምድር እንግሊዝ ሀገር ላይ ያሉ ኢትዮጵያውያን ፌስቡክ ላይ እናሳውቆ ይሄንን ነገር የሚደንቅ ነው ሲሉኝ አይቻልም ነው ያለችው። አይቻልም የራሴ ማስታወቂያ ያለኝ የኔ ሆኑት ይመጣሉ ታስተናግጃለሽ ነው ያለችኝ። መጀመሪያ የተላኩት በተክርስቲያን ለመጀመሪያ ጊዜ አውደ ምሕረቷን የረገጥኩት በሷ ትእዛዝ
ቅዱስ ገብርኤል ቤተክርስቲያን የታህሳስ ገብርኤል 2007 ላይ ማለት ነው እሁድ ቀን ነበር የዋለው። መልእክት ይዤ ወደዛ ሄጃለሁ። ምን እንዳደረገችልኝ የኪዳነ ምህረት ለታ መኖሪያ ቤት ውስጥ መታ የደብተራ መተት ነበረ ይሄንን ጸጋዬን ጋርዶኝ የኖረውን መታ ራሷ ናት ያላቀቀችኝ። የ3 አመት ልጅ እያለሁ ጎረቤት ይሄንን ጸጋ የሚያውቁ በህብረት ማለት ነው በልጅነቴ አይጥ ፈትፍተው እንዳበሉኝና ያንን አውጥታ ነው በአረፋ መልክ እየደፈቀች ያወጣችልኝ ማለት ነው። የሚገርመው ነገር መንፈሱ በሚጮህበት ሰዓት ከቤተክርስቲያን አባቶች ንስሐ አባቶችን እየጠራው እንዲጠንቁኝ ጠይቄ ነበረ። እሷ ግን እንዲትል ነበረ አባቶቹ እንደማይችሉት ይሄንን ደብተራኔ ላይ ያለውን ማለት ነው። አንድ አባትን በግልጽም ተናግሯል። እህተ ማርያም ይሄ ላይሽ ላይ ያለው መንፈስ ይጋፋናል ብለውኛል። ከቤተክርስቲያን ብዙ ጊዜ ስንመጣ ወደ ቤት ከእንግዳ ጋር ከመጣን እንግዶች ቤት ላይ ይጮሁብኝ ነበር። አጋንንት ይነሳ ነበር በር ላይ ሚካኤል ቆሟል በርሽ ላይ ሲሉኝ እኔ አልሰማም። ብዙ ጊዜ በተደጋጋሚ ይሄን ነገር ሰማ ነበር። እዛው ምድር እንግሊዝ ሀገር ላይ መኖሪያ ቤት ውስጥ ማለት ነው ሚካኤል ቆሞልሻል ትባያለሽ ስለኛ አልቀበልም። እና ይሄንን የደብተራ መንፈስ ስደውል የነበረ ስልክ የነበረው ለመምህር ግርማ ወንድሙ ነበረ። እሳቸውን ማግኘት አልቻልኩም። ከዛ አምላኬ ላይ ጮኩበት። አምላኬ ሆይ ለሳቸው አንተ አይደለህ የሰጠኸው ጸጋ፣ እሳቸውም የምፈልገው አንተን ፈልጌ ነው፣ አንተ እኮ ማድረግ ትችላለህ ብዬም ጮካለሁ። ልጆቼን ትቼ ኢትዮጵያ ጸበል ልገባ ነው ወይ ያልኩት። 4 ልጆች ነው ያሉኝ። በስነ ስርዓቱ መንፈሱን አንደበቴን መቆጣጠር አልችልም እንጂ የሚለውን ቃላት በቃላት እሰማዋለሁ። ቤተክርስቲያን አባቶችን ሁሉ ይሳደብ ነበር። ደረሰችባችሁ ጉዳችሁ ሊወጣ ነው እያለ ይናገር ነበር። ስጋው ደግሞ ልቀበል ስል አፌን ይዘጋይ ነበር እንደዚህ። ልክ ቁርባኑ ጋር ስደርስ ከብዙ ተአምር ነው እመቤቴ ቤዛይት ዓለም እዚህ ያደረሰችኝ ማለት ነው። ግን ባንዴ ሁሉን ነገር እንኪ ብላ ቁጭ አላደረገችም። ቀስ እያለች አይዞሽ የሚነካሽ የለም አንቺንም ልጆቹንም የሚነካ የለም ያለችኝ። ብቻ አንቺ ታዘሽውን ፈጽሚን ያለችኝ። የቅዱስ ገብርኤል ቤተክርስቲያን ውስጥ ያንን መልእክት አስተላለፍኩ ማለት ነው። ስላደረገችልኝ ነገር ራሷን አትቆማ ያንን አጋንንት ያባረረችልኝ። ማንንም አባቶች አልቻሉትም። ራሷ በዛ በምድር እንግሊዝ ሀገር ላይ አንድ አባት አቡነ ሄንጦስ የኢትዮጵያ ጳጳስ ጋር ሄጄ ይሄን ተአምር ስነግራቸው እህተ ማርያም አሉ በቀን 4 የሚበላበት ሀገር ላይ ቆመች ነው የተባልኩት። ምን አይነት ኑሮ ብትኖሪ ነው አሉኝ። አረ እንደዚህ ብለሽ እንዳሁንማ መሬት ላይ ተኝ ብላኝ መሬት እየተኛው ነው። ምንድነው የምትልሽ? ስለእናንተ ታዋራኝ። ምንድነው ስለኛ? ንስሐ እንድትገቡላት ትፈልጋለች ጊዜ የለም ትላለች ብዬ ይሄንን ያለፈው አመት ነው ስናገር የነበረው። በዛ ምክንያት ለ3 ቀን ደግሞ ትራንስፖርቴን ውስጥ ናት የቻለችኝ። የሚደንቅ ነው። ለገና በዓል 2007 ላይ እንትን ቤተ ክህነት እንድመጣ አዘዘችኝ። ብፁዕ አቡነ ማትያስን ሄደሽ እንድታናግሪልኝ ብላን ያዘዘችኝ። መልእክቱን እዛ ስደርስ ነግርሻለሁ። ለሱ ብቻ ተነስተሽ ትሄጃለሽ። በምን ትራንስፖርቴ ነው የምሄደው ስላት ቅዳሴ መሃል የሚገርም ነው። ልክ እንደዚህ የምታናግረኝ በቅዳሴ መሃል ነው ቤተክርስቲያን ቆሜ ማለት ነው። ማርያም ዘራጽዮን የምትባል ቤተክርስቲያን ውስጥ ቆሜ የመጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴው በእንግሊዘኛና በግዕዝ ነው። ጀማይካኖች ናቸው። እዛች ቤተክርስቲያን ነው ይሄንን ድራማ የማየው የመቤቴን ስራ ማለት ነው። ቆሜ እሱን እንድታናግሪው አለችኝ። አጠገቤ ቆማለች። ልክ አንድ አባት ማጥንት ይዘው ሲወጡ ከቤተ መቅደሷ ሲወጡ እሱን አናግሪው አለችኝ። ቅዳሴ እንዳለቀ እንዳስተማረ እንደጨረሰ እሱን አናግሪው አለች። በጣም ነው የሚገርመው። እንደሄድኩኝ አባታችን እንዴት ዋሉ አልኩና እንዴት ነሽ ተማሪያም አሉኝ። በቤቴ ወደ ኢትዮጵያ እንዴት ትፈልጋለች ሲሉኝ እኔ ነኝ ትራንስፖርቱን የምችልሽ ነው ያሉኝ። ስለ ትራንስፖርት እንኳን ገና ምንም ሳላወራ ማለት ነው እኔ ነኝ የምከፍልልሽ አሉ። ይሄንን ቅዳሜ ቀን የተናገርኩት እሁድ ትኬቱ ተገዝቶ ማክሰኞ ወደ ኢትዮጵያ ረገጥኩ ማለት ነው። ከዛን ቀጥታ እሳቸው ቀጠሮ እንዲይዙልኝ ቤተ ክህነት ቀጠሮ ከሳቸው ጋራ መላከ ጽዮን ተስፋ ሚካኤል ይባላሉ። ቅስናቸውንም የተቀበሉት እዚህው ሀገር ነው። አዎ ጀማይካዊ ናቸው። ቅስናቸውን እዚህ ወደ 5 አመት 6 አመት ተቀምጠው ተቀብለው ይሄዱ ናቸው። አሁን በቅርብ ግን
ከኔ ጋር ትልቅ ስራ ሲሰሩ ነበሩ ከዚህ ዓለም በሞት ተለዩ በቅርብ ማለት ነው እሳቸውን ነበር መንገድ ያደረገችልኝ መጀመሪያም ማለት ነው በራይ አሳይታኛለች ይረዳሻል ምክንያቱም እኔ ቤተ ክህነት የት እንደሆነ የት እንደሚገባ ምን እንደሚደረግ ማቀው ነገር ስለሌለ ስለምታቅ የሰው ኃይል አስቀመጠችልኝ ማለት ነው ብፁዕ አቡነ ማትያስ ጋር ቀጠሮ ተይዞልኝ ነበር ማለት ነው እንደመጣሁኝ ቀጥታ ሻንጣዬን አስቀምጬ የሚገርመው ነገር የማርፍበትን ቦታ ራሱ እሷ ነች ያዘጋጀችልኝ በሳቸው ኃይል ማለት እሳቸው ቦታ አዘጋጁልኝ ለቤተሰብ ልጠይቅ አልመጣሁም ቤተሰብ እናቴንም ላይም አልመጣሁም ወደ ባለቤቴ ቤተሰቦችም ልጠይቅም አልመጣሁም ቀጥታ የ3 ቀን ትእዛዜ ምንድነው ቤተ ክህነት ሄጄ ብፁዕ አቡነ ማትያስን ማናገር ብቻ ነበር ማለት ነው በልክ ወደ ኤርፖርት ስገባ ማለት ወደ ኢትዮጵያ ኤርፖርት ገብቼ ወደ ቦሌ ኢሚግሬሽን ኦፊሰሩ ጋር ልደርስ ስል ያው ከአውሮፕላን ጀምራ ነው የተከተላኝ የነበረችው እህተ ማርያም አለችኝ አድራሻ አልያሽም የት ነው የምታርፊ ብሎ ሲልሽ ቤተ ክህነት በይው አለችኝ ከፊት ለፊት እየቀደመች ማለት ነው እኔም እሺ ያልኩና ተከተልኩ የት ነው የምታርፊው ሲለኝ ቤተ ክህነት ነው አልኩት ሌላ ጥያቄ አልጠየቀኝም ከዛ አየኝና ስንጠብቅሽ ኖረን እንኳን ደህና መጣሽ አለኝ ሳያት የለችም ካጠገቤ ምን አይቶ ነው አይቷት ይሆን እንደ እሷን ብዬ በጣም ደነቀኝ ሌላ ጥያቄ ግን አላበዛም ቤተ ክህነት ስለው ማስረጃሽ ምንድነው ምናምን መባል ነበረብኝ አይደል አልተባልኩ ቀጥታ ገባሁ ማለት ነው ክርስቶስ ሳምራ ቅድስት አርሴማ ይከተሉሻል ያለችኝ ቀጥታ ገባሁ ምንም ዕቃ ያስፈልግሽም ፍላይት ላይ አንዲት ምግብ እንዳትበይ ቆሎና ዘቢብ ውዳሴ ማርያም እያነበብሽ ሰኔ ጎልጎታ እየደገምሽ እንድትሄጂ ባለችኝ መሰረት ያን እየደገምኩ ነው 7 ሰዓቱን ማለት ፍላይቱን ማለት እንቅልፍ እንዳይወስድሽ እያለችኝ ተቀሰቅሳይ ነበር የሆነ ሰዓት ላይ እንዴ ተነካይ ነበር ክንፉ ላይ የምማየው ሊቃነ መላእክት ቅዱስ ገብርኤል ነበር ውስጥ ራሱ አቆማ ነበር እኛ አባት መላከ ጽዮን ተስፋ ሚካኤል እህተ ማርያም ሁሉ ጊዜ ነው አውሮፕላን ሲበር በመበርበት ሰዓት ወደ ሀገር ሲሄድ ፓይለቱ ሚካኤል ነው ብዬ ነው ማምነው አሉኝ ኮፓይለቱ ደግሞ ቅዱስ ገብርኤል ነው ስለዚህ ይሄን አመኝ ብለው ነው ያሉኝ በመስቀል ባርከው ነው የመንገዱንም የጀመርኩት የነበርኩት በኋላም በተሰጠኝ ትእዛዝ መሰረት ቀጥታ ቅድስተ ማርያም ሄድኩት ማለት ነው የብፁዕ አቡነ ማትያስን ንዑረድ ጸሐፊያቸውን አናገርኩኝ በተሰጠኝ ቀጠሮ መሰረት ማለት ነው ለ3 ቀን ነው የመጣሁት እኔ ምንድነው አሉኝ መልእክት አለ ከመቤቴ ከየት መጣሽ አሉኝ ከእንግሊዝ ሀገር ገረማቸው ከእንግሊዝ ሀገር አሉኝ ምንድነው መልእክቱ ተናደዱብኝ ከላይ ቅዱስ ገብርኤልን ሰይፍ ይዞ አየሁት ለኔ ነው ሰይፉ ለሳቸው ነው ብዬ ደነገጥኩኝ ምንድነው የምትይው አሉኝ ብፁዕ አቡነ ማትያስን ማግኘት ግዴታ አለብኝ አሉኝ መልእክቱ በወረቀት ይጻፍለታ ታዲያ አሉኝ አይቻልም የመቤታችን መልእክት ነው ባኮቱን አባቴ ምንድነው ይሄን ያህል ከማትበልጣለች ያሻትን መቤታችን አሉኝ አዎ አመቴን ጠብቄ እንግዲህ ቆሜያለሁ እኛ በጸሎት ላይ ያሳደግናት ኑረድ ያለኝ እንደዚህ መቤታችንን በጸሎት ያሳደግናት ናት ምንድነው አንቺ ጋር ያለው ልዩ መልእክት አለኝ እኔ ግን አለቀስኩኝ ያለቀስኩት ቀጠሮ ይዤ መጥቼ አመት ባህሉን ሁሉ ትቼ የሷን መልእክት እመቤቴ ያልኳት አዘሽኛ አይደለም ወይ የመጣሁት እንዴት እንደዚህ ሲሉ ዝምት ያለሻል ሂጂ ውጪ ያሉኝ ምናልባት አርብ ትመጫለሽ አስብበታለሁ ውጪ ያሉኝ እንደዚህ ያናገሩኝ እሺ ብዬ ወጣው የሚገርም ነው አርብ በቀጠሮኝ ሰዓት በጠዋት ተነስቼ ነው የወጣሁት ሰዓት በጣም ቀረብ ብዬ ስለመጣሁ ቅድስተ ማርያም ቤተክርስቲያን ቁጭ አልኩኝ ከዛ ቤተክርስቲያን ቅድስተ ማርያም ገባሁና ቤተ ክህነት ውስጥ ዘበኞቹ ሰዓቱ ገና ነው አሉኝ እነሱም ገንዘብ ፈልገዋል እኔ ለመግባት ወደ ውስጥ ማለት ነው 5 ሳንቲም አልከፍላችሁም አልኳቸው
ከፈለጋችሁ አታስተላልፊም መልእክቱን ውጪ በሉኝ እንጂ 5 ሳንቲም ከፍዬ እኔ አልገባም እሳቸው ጋራ መልሱኝ ከዚሁ ብያቸው ነበር። እሺ ቴሌፎንሽን ስጪኝ ገና ናቸው እሳቸው ዛሬ ግን ወደ ግብጽ ይሄዳሉ ተብዬ ነበር። እንዴ ዛሬ ቀጠሮ ይዣለሁ ከእሳቸው ጋራ እንግዲያውስ 4 ሰዓት ላይ ወደ ግብጽ ይሄዳሉ። ለማንኛውም ሂጂ ቤተክርስቲያንና ስልክ እንደውልልሻልና ትመጫለሽ ተባል። እሺ ነው ያልኩት። እዛ ትንሽ ሳይቆዩ ደወሉልኝ። ቶሎ በይ ሊሄዱ ነው ተባልኩ። እሺ ብዬ ገባሁ። በይለፍ እየተባልኩ ነው እየተያየ ያው ይሄ ነበር የሚፈልገው ነው የለኝም። እሷን ይዤ ነው የገባሁት። 5 ሳንቲም ደግሞ እኔ አልይዝም ብር 1 ሳንቲም አልይዝም ብር እኔ አልይዝም አትፈቅድልኝም ያምላክ ናት። ገንዘቤ ናታ እሷ የሚያስፈልገኝን ታሟላልኛለች። ለነሱም ቢያውቁበት ኖሮ እኮ ታሟላላቸው ነበር። አንድ ዛሬ ተራ እህተ ማርያም ቆማ ስለ ጳጳሳትና ስለ ጳጳሳት መናገር በእውነት ውርደት ነው። በእኔ በተራ ነኝ እኔ። ይቺ ሃይማኖት ስንት ዓመት ሆኗታል? 2000 ዓመት አይደል? የሚያሳዝን ነው። ዛሬ ባንድ በተራ በእህተ ማርያም ስለነዚህ ጳጳሶች ቆሜ መናገሬ አዝናለሁ። ቤተክርስቲያኗ የፊት ለፊቷ በር ከተዘጋ ቆይቷል አለችኝ። ያለና የምትሄዱባት የምታስቀድሱባት ቤተክርስቲያን ከኋላ ነው የተከፈተው ከፊት ለፊት ተዘግቷል አለች። ገብቷችኋል? ምን ላድርግ አልኩኝ። እሺ ተብዬ ገባው። እንግዳ መቀበያ ክፍል ገባው። ከዛ ምን ተነገረኝ? አንድ ጳጳስ ሞቱ፣ አንድ አባት ሞቱ። ታውቋቸው ይሆናል አይደለም? አንድ ጳጳስ ሞቱ፣ ታመው ነበር። የገና ዕለት ነው ያለው 2007 ላይ ነው ያለው። ልክ የገና አካባቢ ልክ ገናው እንዳለፈ አመት በዓሉ ማለት ነው። ምንድነው ታዲያ ስል አይ አሁን ጳጳሶቹ በሙሉ ብፁዕ አቡነ ማትያስን ይፈልጋሉ። ስለዚህ ለአንቺ ያለው ቀጠሮ አይሆንም። ታዲያ እንዴት ነው አድርገው የእመቤቴን መልእክት አልኳቸው። እህተ ማርያም አለችኝ እዛው ቆሜ እንኳን አንቺን እኔን እንኳን አያስገቡኝም። ምን አለች? እንኳን አንቺን እኔን አያስገቡኝም አለች። ታዲያ ለምን አመጣሽን እመቤቴ? ትእዛዙን እንድትፈጽሚ ነው ታደርጊዋለሽ ወይ የሚለውን ነገር ልትታይ ነው አለች። ታውቂያለሽ አረግልሻለሁ አልኳት። አለቀስኩ። ግን እዛ ቆሜ እሷን ስታለቅስና ሲቀዳ ነው እንባዋ የማየው። እሺ መልእክትሽን በስክሪፕቶና በወረቀት እንውሰድ አሉኝ። እመቤቴ ሆይ ይፈቀዳል ይሄ አልኩ። ሰማዕቷ ቅድስት አርሴማን ቆማ ነበር። ሰማዕትዬ ምን ላድርግ አልኩ። ዝም። ከዛ በወረቀትና በስክሪፕቶ ሊጽፍ የመጣ አንድ አባት አየኝና አልቀበልም አለ። ለራሱ መልእክቱ ይነገረው ብሎ ወረቀቱና ስክሪፕቶ አንዱ ግን ተገዶ መጣ። ውሰድ አለ። ሌላው መስቀል ይዛል፣ እሱ መሳሪያ ይዞ ነበር። ውሰድ 4 መልእክት ነበር የተጻፈው ማለት ነው። ምን ላድርግ ብዬ ተጨነቅኩኝ። ሰማዕቷ ይጻፍሽ ያለች ግን እሱን ብታገኝ ኖሮ በትክክሉ መልእክቱ ይተላለፍ ነበር። ግን 4 ብቻ ይጻፍ አለች። እየሳቀ ነበር አንድ ወንድማችን ሲወስድ መልእክቱ። ንስሐ ግቡልኝ፣ ህዝቤን ሰብስብልኝ በዩ። ህዝቤ ተበትኗል። 3ኛውና 4ኛውን አይነገርም። ይሄንን በቃ አልኳት። ለተማሪያም ፈጽመሽልኛል፣ ጨርሰሽልኛል፣ ውጪ አሁን አለች። ይሄን አስረክቤ ወጣሁ ማለት ነው። አሁን ለጳጳሳትና ለጳጳሳት ንስሐ ግቡ የሚል መልእክት የለም። ለኢሮፓው ጳጳስ ለአቡነ ኢንጦስን መልእክትን አስተላልፌያለሁ። 4ኛ ጊዜ እንዳትመጪብኝ ብለውኛል። ስለዚህ በስልክ ነበር ያስተላለፍኩት።
ለዚህ ሃይማኖት አልመጣህም አይደለህም አትሆንም ወራጅ በይው አለችኝ። ይሄ እንደሰሙ ቀጥታ እኔ የምገለገልበት ቤተክርስቲያን ነው ሄዱት በማግስቱ ማለት ነው። በስልክ ነው መልእክት ያስተላለፍኩላቸው እንዳትመጪ ብለውኛል። በራንኳኩች ባንኳኳ አይከፍቱም አይወጡም አይሰሙም። 3 ጊዜ ግን በራቸውን እያንኳኳው ሄጃለሁ። በአራተኛው ግን መልእክቱ የተነገራቸው በስልክ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም ሞክሬያለሁ በያቸው የሚቻለኝን ንስሐ እንድትገቡልኝ ሞክሬያለሁ ያለችው። አሁን ለነሱ ንስሐ ለጳጳሳት ለጶጶሳት ንስሐ የለም ቅጣቱ በምድር ላይ ይለፍላቸው ብላለች። በሰማይ ግን እንዲሆን አልፈልግም ብላለች። አቡነ እንጦስ ቀጥታ ቅዳሴ እንዳለቀ ነው የደረሱት። አንድ አባት እያስተማረ እያለ ነጥቀውት ነው ተው በሏት ይችን እህተ ማርያም አውግዛታለሁ ብለው ሲጮሁ ነበር። ይሄን ተናግረው ጨርሰው ከወረዱ በኋላ በትንሽ ቀን በኋላ የእንግሊዝ መንግስት 11 ዓመት ኖረዋል። መኖሪያ ፍቃድ የለህም ውጣ ብሎ አዋርዶ ነው ያወጣቸው። ጉድ መዋረድ አንድና ሁለት እኮ የለውም። ትዋረዳለህ ብለሽ በይውን ያለችኝ። የለበሱትን የጳጳስ ልብስ ቅዱስ ገብርኤል ሲያቃጥለው አንተ የለበስከው ሌላ የሚመጣ አባት አይለብሰውም ብለሽ በይን የተባልኩት። አሁን ለብፁዕ አቡነ ማትያስ መልእክት አለኝ። ለዚህ ሃይማኖት መተህ ነበረ ግን ክደኸኛል። አሁን አትሆንም መቼም አትሆነኝም። አንተ የለበስከውን የጳጳስ ልብስ አብሮ ይቀበር ብላለች። አብሮ ይቀበር። ብፁዕ አቡነ ማትያስ የ666 አባል ናቸው። አቡነ ገብርኤል ጉድ ከአቡነ ገብርኤል ጋር ተገናኝቼ ነበር እንግሊዝ ሀገር ላይ። የራሳችን ድክመት ነው እንደዛ አይነቱን ነገር የወረረን። የራሳችን ቤተክርስቲያኗን እኛ ሲንጠየቅበት በየገዳማቱ ቡና አጠጡ እየተባለ ሱሪ አትልበሱ እየተባለ እየተነገረ ጸጉር ቀለም አትቀቡ እየረገጥን ገባን አይደለ? አሁን የገባልሻ ታዲያ የራስሽ ጥፋት ነው። ምን በሳቸው ላይ እንዴት ያለሽ? የኛስ ጉድፍ የኛስ ስራ ጧት አስቀድሰን ከሰዓት ጠንቋይ ቤት አይደለም የሚያለነው። ጫት እየተቃማ አይደለም አለው ወጣቱ በሙሉ ቡናውን እየቀቀለች ጫት ሲጃራው እየተጨሰ አይደል ቤተክርስቲያን የሚገባ ሱሪ እየተወጣጠረ እህቶች ሊተጣጣላ ያረግና አይደለም ልጆቻችን የምናስቆርበው። ታዲያ እንዴት አውሪያ ይገባ? አቡነ ገብርኤል ጉድ ከሳቸው ጋር እናንተ ተፋጠጥን። እሱንም ምድር እንግሊዝ ሀገር ላይ ማርያም ደብረ ጽዮን የምትባል ቤተክርስቲያን ያቺ ቤተክርስቲያን ድብድብ የነበረባት ፍልሚያ ስንት ድህነት የሚደረግባት በስደት ዓለም ያለ ህዝቡ የተደሰተባት ቤተክርስቲያን ነበረች። እቅድ ተደረገ። ማን ነው እቅድ ያደረገው? 4 ናቸው እቅዱን ያደረጉት። ለምን በስደት ሀገር ላይ ህዝቡን ስለቱ ያስገባት ጀመረ። እዛች ቤተክርስቲያን በትክክሉም መቤት ይቆማላቸው ነበር። ጠንቋይና ደብተራ ካቶሊክ ጉድ ካቶሊካው አንዱ ነው። ግብጽ የኦርቶዶክስ ቤተክርስቲያን 666ቶች አራት። ጠንቋዩ ምን አደረገች? ጠንቋዩ ደግሞ ኢትዮጵያዊት ናት። የምትገርመው መቤቴ በራእይ ስትገልጻት አረንጓዴ ቢጫ ቀይ ነው ተማሪያ የምትለብሰው። ብዙ ጊዜ ቤተክርስቲያኑ ፊት ለፊት የሴቶቹ መቀመጫ ፊት ለፊት ነው የምትቀመጠው። ያንን ቀሚስ ካለበሰች ሻሽ ታደርጋለች። በዚህ ምልክት ሰጥሻለሁ ነው ያለች። ወንድሙ ኃይለኛ ደብተራ ነው እዚህ ሀገር። ቀይ መጋረጃ ሰጠች። ያ ቀይ መጋረጃ ህዝቡን የሚበትን ነው። ቀይ ወንበር ገባ በግራና በቀኝ። ገንዘብ አላት፣ ልጅ ግን የላትም። ከነጭ ነው ባሏ ነጭ ነው። አዋርዳታለሁ ገና እዚህ ምድር ኢትዮጵያ ላይ አትገባትም። ትውጣታለች። ምድርቷ ክፍል ለብላ ስንጥቅ ጭምቅ ነው የምታረጋት።
ቤተክርስቲያን ውስጥ አንደኛ ናት ገንዘብ ስትሰጥ አንደኛ ናቸው ብዙ ጊዜ ቤተክርስቲያን ውስጥ እኛ እንሰማ ነው የሚሉት አንዳንድ እናቶች እኛ ያልነው ይሁን ነው የሚሉት ቤተክርስቲያን እኛ መጀመሪያ ካልተቀመጥን የኛ ወንበር ነው ማን የሰጠሻን ወንበር ቤተክርስቲያን ውስጥ ምንድነሽና ነው አንቺ ቤተክርስቲያን በወንበሩ የኔ ነው ብለሽ የምትመርጭበት ምክንያት አረ ራስን ዝቅ ማድረግ ይሻላል እናቶች እንዲህ ናቸው እነሱ ፍሩ የኔ ወንበር ብለው የሚሉ አሉ አማኑኤል ቤተክርስቲያን ውስጥ አሉ ኢየሱስ ገዳ አረ በየቤተክርስቲያኑ አሉ ታዲያ እንደነዚህ አይነቱ ነገር እኮ ነው ታዲያ በር የከፈተው ለአውሬው መስቀላቸው ላይ ነው የብፁዕ አቡነ ማትያስ መስቀላቸው ላይ ነው በስውር 666 ያለው ግልጽ እኮ ነው የሚሰሩትን ስራ እስቲ ልብ ብላችሁ ይዩ ስለተደፈነብን እያንዳንዳችን በርግጥ ሊገለጽ አይችልም ቀዱኝ ብያቸዋለሁ አይደል የምትማመነውን ተማምኜ ነው እግዚአብሔር ይመስገን ተማሪያ ተማሪያም ታስራለች ተብሎ ይወራ ነበር ሰሞኑ በእውነት ህዝብ አልነቃችሁም ማለት ነው እኔ መጀመሪያ ነበር የሚያልቅልኝ ገና እዛው አድቀው ነበር የሚጨርሱ እዛው ይጨርሱ ነበር በጣም ብዙ ጉድ ነው ያስኩት ከጉድም ጉድ ነው ያስኩት ይሄን የሚፈታ እግዚአብሔር ብቻ ነው ያለ እግዚአብሔር ምንም ሊሆን አይችልም አብ ወልድ ወመንፈስ ቅዱስ ዛሬ ጳጳሳት ከዚህ ከአውሬ መንግስት ጋር አውሬ ነው ይሄ መንግስት አውሬ ይሄ መንግስት ያምላክና አውሬ ነው የእንግሊዝ የጀርመን የአሜሪካን የፈረንሳይ ርትራሽ ትላትል አውሬ መንግስት ነው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ሲኖዶስ አይደለም ለዚህ ትላትል አውሬ ለዓለም መመሪያ መስጠት ያለባት ሃይማኖት ነበረች ግን ያንን ነው ማደርገው ነው ካሁን ሊቆም ማለት ነው በአብ ወልድ ወመንፈስ ቅዱስ አንድ ጥምቀት አንድ ሃይማኖት አንድ እምነት ሌላ የለም በትክክል አውቃቸዋለሁ ያ አይደለም አባልነታችሁ እናንተ ዛሁን አሳያችኋለሁ ባንዲራውን ኤክስ አረግላችሁ አሁን ያለውን የመንግስትን እሱን ኤክስ አርጌ ነው ይሄን ማጸድቅላችሁ ይሄ ነው በመድር ኢትዮጵያ ላይ የሚበራ ወደድሽም ጠላሽም ይሄ ኮከብ 666 ነው እመቤታችን ቅድስት ድንግል ማርያም አስራት ሀገሬ ናት እኔ እረከባለሁ ልትረከብ ቆማለች ብለሽ በእኔ ተባልኩት የኢትዮጵያ ትንሳኤ ገና ነው እየተባለ ይወራል አይደል ውድ አቡነ ገብርኤል ጋር እንመለሳ እሳቸው ጋር ሄድኩኝ እዛ ምድር እንግሊዝ ሀገር ላይ ያስታርቁ ዛሬ ማርያም ደብረ ጽዮን ቤተክርስቲያን ለሁለት ተከፍላለች ቅዳሜ የሚያስቀድሰው ሌላ ነው እሁድ የሚያስቀድሰው ሌላ ነው እኔ ግን አልቀሻለሁ ይበጥብጥ በነበረበት ሰዓት የእንግሊዝ ወታደር ገብቶ እስከነጫማው ጽላቷ ታቦቷ እዛ ያለ በርጉ እየረገጠ ገብቶባታል ይሄን ሲያዩ የተደሰቱ ሰዎች ነበሩ በዚህ ሰዓት ነው ህዝቡ የተከፈለባት ግማሹ ሌላ ሃይማኖት ቀየረ እዛ እንግሊዝ ሀገር ላይ ነው የተሰራ ድራማ ግማሹ ወደ ግብጽ ቤተክርስቲያን ሄደ ግማሹ ምን ይሳላል ቤታችን ብንሽቀመጥ አይሻልም ወይ በየጊዜው ድብድብ ከምናይ ቤተክርስቲያን ውስጥ ብለው የእንግሊዝ መንግስት ይፍረደን ብለው በፍርድ ቤት ነበር ይሄ ጉዳይ ያለው እኔ ደግሞ እመቤቴ ቤዛይት ዓለም ልጅሽ እንዲፈርድ
ያንቺ አማላጅነት አይለኝ ተማጽኛለሁ። አንዴ ነው እኔ ግን ጸሎት የጠየቅኩት ይሄን ነገር ስሰማ ቤተክርስቲያኗ እንደዛ መሆኗ ስሰማ አዝኛለሁ። የመጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን በገንዘብ የተገዛች ናት። ህዝቡ አዋጥቶ 1.7 ሚሊዮን ፓውንድ ነው የተገዛችው። ሲኖዶሱ መሸጥ ነው የሚፈልገው፣ ሸጦ ብሯን ነው የሚፈልገው። ጉድ! አቡነ ገብርኤልን መቤቴ ጸጋ ያለው አባት ነበር ብላለች። በትክክል አቃላቸው ይሄንን ጸጋ ያላቸው ግን ጸጋቸው ተገፏል። በዛ ሰዓት ሄደሽ መልእክት ታስተላልፊያለሽ ብላ ያለችኝ ሰዓት ላይ ከዛ ከ3 ሳምንት በፊት የቤተክርስቲያን አስተዳደር የሆኑትን አባ ግርማ ይባላሉ የዛ ቤተክርስቲያን አስተዳደር ለሳቸው በስልክ ቀደም እየተናገረ ነበር። ይሄን ሁሉ መተነትንላችሁ ሰዓቱ ስላለቀ ማለት ነው። እመጣለሁ የእመቤቴ መልእክት ይዤ ሱባኤ ያዙ በጾም በጸሎት ይጠይቁ የእመቤቴ መልእክት አለኝ አባቴ ብዬ ይሄን መልእክት ጠይቄያለሁ ከኛ አባት። እሺ ተማሪያም ብለው ስልክ ጆሮን ዘጉ። ሰዓቴን ጠብቀሽ ሂጂ አለችኝ። ሄድኩኝ። በዛ ሰዓት አቡነ ገብርኤል እዛ ነበሩ፣ ሌላም አንድ አባት ነበሩ። ልክ ቅዳሴ እንዳለቀ ሂጂ አውደ ምሕረቱ ላይ ቁሚ አለችኝ። አረ መልእክት አለኝ የእመቤቴ ስላቸው ዞር በይ ከዚህ ነው የተባልኩት። አዎ አረ ቪዲዮም የቀረጹኝ አሉ። እንግሊዝ ሀገር ይቺ ጠንቋይ ተብዬ ምዕመናን የእመቤቴን መለየት የማይችል ማለት ነው። አረ መልእክት አለኝ አባ ግርማ በስልክ አናግሬዎታለሁ የእመቤቴን። ማናት ይቺ ይላሉ አቡነ ገብርኤል። ይቺ ነች ተማሪያም ማለት አሏቸው። ሂጃቺ ያለሽን ስሚ። አልሰማም በይው አለች። አልሰማም አልነሳም ከዚህ እህተ ማርያም ማንም አይደበድብሽም አለች። ማንም አይነካሽም ቁሚ እንዳትነሻለች። አልተንቀሳቀስኩም ካለሁበት። ከዛ ግፊና ወንበር አስቀምጠው ነበር። ገፍቼ እዛ ማርያምም ማለች ነፍሴ የሚለውን ነበር የተናገርኩት። ጠንቋይ ብለው ይሉኝ ነበር። 5 አባት መስቀል ይዘው ቆመው ነበር። ምዕመናን እንግሊዝ ሀገር ያሉ ይስሙ። ከ5ቱም አንዱ መስቀል አውጥቶ እንኳን የገሰጸኝ የለም። እኔ ጠንቋይ ብሆን ማለት ነው። ጭራሽን የተቆጣጠርኳቸው ጉድ! አቡነ ገብርኤል ግን በፍራቻ ነበር የሚያዩኝ የነበሩት። ከዛ በኋላ እመቤቴ ትቁነጠነጥ ነበር። ይሄ ለሱ አይገባም ያለች ልብሳቸው ቀላይ እስከታወርድ ነው ያየሁት። አይገባህም ብለሃለች። ይሄ ውርደት ነው። ዛሬ ቤተክርስቲያኗ በየገዳማቱ ልብ ብላችሁ ሄዳችሁ ታውቃላችሁ? ማተባቸው ሁሉ የሚበጠስባቸዋል። ጽላቷን ማስቀመጫ ታቦቱን ማስቀመጫ ጠረጴዛ የሌላቸው ቤተክርስቲያኖች አሉ። ይሄ ሲኖዶስ የቆመው ሲኖዶስ በዚህ በአውሬ መንግስት መመሪያ የሚሰጠው ነው። ይሄንን እየተቀበለም የእመቤቴን መቀበል አያውቁትም። አውሬ መንግስት ነው። ያሳዝናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መመራት በዚህ መገዛት ውርደት ነው። እመቤቴ ደግሞ ቤዛዊተ ዓለም በእህተ ማርያም በተራዋ በኃጢአተኛዋ መታ እህተ ማርያም የሚያደምጠኝ የለም ነው የተባላችሁት። እንግሊዝ ሀገር ላይ አንቺ ኢትዮጵያ ብትሆኚ ስጋሽን ተለትለው ነበር የሚሉኝ። እንደዚህ ዝም ብለሽ ተቀበይ አለች። አሜን ብለሽ ተቀበይ አለች። የህዝቡን ስድብ ማለት ነው። ይሄው ኢትዮጵያ ቆሜያለሁ ነይና ንኪኛ። ኢትዮጵያ ላይ ቆሜ ነው። ዛሬ ቤተ መንግስት ሁሉ ገና ሄዳለሁ፣ ፓርላመንት ሁሉ ገባለሁ፣ ቤተ ክህነት ሁሉ ገባለሁ። ማንን ይዤ? ወላዲተ አምላክን ከፊት አስቀድ እሷን የያዘ ይከብራል፣ እሷን የያዘ አያፍርም። ቤተ ክህነት አልያዘቻትም። ወላዲተ አምላክን በእሷ ስም ብቻ መለመን ነው። በየቤተ ክርስቲያኑ ገንዘቧ ነው የሚፈለገው። በቃ አንድና አንድ አለቀ። ገንዘቧ ነው የሚፈለገው። እያንዳንድሽ ቤተ ክርስቲያን ስትጠየቂ ትጫለሽ አይደል? ስንት ድሃ በየመንገዱ ላይ ያለውን እመቤቴን ጠየቅኳት አንድ ጥያቄ። እመቤቴ ለምን ቤተ ክርስቲያን ሁሉ እየተዘጋ ያድራል? ስንት በረንዳ የሚያድሩ ወንድሞቻችን 30-20% ውጭ አይደል የሚያድረው? ቤተ ክህነት ምን እየሰራች ነው በዚህ ሰዓት ታዲያ ለድሃው ካልቆመች?
ቤተ ክርስቲያንሽ ለምን ይዘጋል? ለምን እነዚህ ሰዎች በቤትሽ ለምን አያድሩም? አልከለከልኩም አለች። ማን ነው ከልካዩ ታዲያ? አሁን እንጦስ ቤታቸው ገብቼ የመጀመሪያ ጊዜ ነግሬያቸዋለሁ። ስላሴ ቤተክርስቲያን ነው የሚቀመጡት እሳቸው። በስመ አብ አልኳቸው። ምንድነው አሉኝ። ቤቶት ብዙ አይነት መንፈስ አላቸው። አቺ በስመ አብ በያሉ የማይሆንና አጽማ ያለው የድመት ሬሳ ያለው ምናምን ያለው በዚህ ነው ተከበው ያሉት። የተደላደለ አልጋ ላይ እየተኙ ያሉት ጉድ ክንፈ እህተ ማርያም አሉ ባለቤትሽን ላግኘው ብለውኝ ነበር። እሺ እየፈቃደኛ ነበርኩኝ። ምን የሚያሳዝን ቃል ነው። ከአንድ ጳጳስ የማይጠበቅ አራቱንም ልጆች ካንተ ነው ወይ የወለደችው ብለው ነው የጠየቁት። መዋረድ እንዲህ ነው እሳቸው ማለት ነው። እንዴት ብላ ብትጸልይ ነው እንዴት ብላ ብትማጸን ነው የሚለው ጥያቄ ቢቀድም ጥሩ ነበር አይደል? ምንድነው የምትልሽ? ጨንቋቸዋል። መስቀላቸውን እንዳለስ ላሳሳልሙ ይሄዱ ነበር። አሳልመኝ ብለሽ ወጥረሽ ያዣለች። እፍ በይበት ብዬ ጠየቅኳት። መተት አለው መስቀላቸው ላይ። ዛሬ ጳጳሳትና ጳጳሳት ሊቃውንቱን ለኔ ተውልኝ ብላኛለች። ይሄን እንዳስተዋውቃችሁ ማለት ነው። ሊቃውንቱን ለኔ ተይ ብላኛለች። ጳጳሳትና ጳጳሳት ላይ ነው አሁን ጥያቄ መልእክቴም ማለት ነው። ጠቅላላ እንዲወርዱላት ነው የምትፈልገው። ብፁዕ አቡነ ማትያስ ውረድ ብላለች። ያምላክ እናት ውረድ አልፈልግም ውረድልኝ ብላለች። አገሪቷን ተቆጣጥሪያታለሁ። የመቆጣጠሯን ምልክት እንግዲህ አባቶች እኮ ያውቃሉ። ታሪክ አለ። ይችት እንደዚህ ነች ኢትዮጵያ መሆን ያለበት ካርታዋ ላይ መስቀሏ ይረጋል። አሁንም እዚህ ስከፍተው ታያላችሁ። ከመስቀሏ በላይ እሷ ነች የምትጸድቀው። መስቀሉ ምልክቱ ምንድነው? እመቤቴ ቤዛዊተ ዓለም አገሪቷ እንደተቆጣጠረች እሷ እያስተዳደረች ማስተዳደሯን መጀመሯን ምልክት ነው ማለት ነው። ይሄንን እህተ ማርያም ሁሉ ቦታ ትገባለች። ግቢ ያለቻት ቦታ ሁሉ ቦታ ቤተ መንግስት ያስቀመጠውን ባንዲራ ሁሉ አስወርደዋለሁ በማሃይል በቅዱስ ሚካኤል። ቅዱስ ሚካኤል ነው የሚከተለኝ የሚያስወርደው። ይሄንን አውሬ ደግምላለሁ ያንዳንድ ይሄንን አውሬ መንግስት በመሳሪያ አታሸንፈውም። በመሳሪያ አታሸንፈውም። የበለጠ መሳሪያ ያለው እንግሊዝና አሜሪካን አጎጓቢዎች የት ሄደው ቻይና የት ሄዳ የምታሸንፉት ግን በአንድ ጌታ በአንድ ጥምቀት በአንድ ሃይማኖት ተዘርሩታላችሁ አለች። እመቤቴን የያዘ የሚያፍር የለም። ማንም ግን እምነቱን አልያዛትም አልያዘም። ሊሆን አይችልም ነበር የሚባለው። እኔ በየጊዜው ከመቤታችን ቅድስት ድንግል ማርያም የሚሰጠኝ መልእክት ከአእምሮ በላይ ነው የሚሆንብኝ። አይዞሽ ብላ አረጋግታኝ ነው። አንዳንዱን መልስ ጥያቄውን የምትነግረኝን ነገር ታረጋጋኛለች። እመቤቴ እንዴት ነው አይዞሽ ሁለት ነገሮች በእጅሽ ላይ አስተረክቤሻለሁ ብላኛለች። ተጠቀሚ ካላልኩሽ ግን አትጠቀሚም ብላለች። አንዱ እጄን መሬት ላይ ካሳረፍኩ የሚሆን ነገር አለ። ይሄን ግራ እጄን ደግሞ እንደዚህ ከተጠቀሚ ስልሽ እንዲህ ሲጠቀሚ ነገር አለ የሚደረገው ማለት ነው። እሷ ካላለችኝ ግን መጠቀም አልችልም። እዚህ ጋር የፈለገ የፌደራል ማዕት ይሰብሰብ ሄሊኮፕተር ይሽከረከራል። ለምን አይወርድም እና ያናግረኝ? ከንግስቲቷ ጋር ያለሁት ጳጳሳትን ጳጳሳትን ይውረዱልኝ የራሴ ያሉ የሚሾሙ ብላለች እናታችን። በገዳማት ብዙ ያዘጋጃቻቸው አባቶች አሉ። ዛሬ ብዙ ፌደራሎች ሲደበድቧቸው የኖሩ አሉ። በስውርም ፌደራል ሲመጣ በስውር ታስቀምጣቸው ነበር አንዳንዶቹን አባት። እሷ ያለችኝ ነው የምነግራችሁ። እና ፌደራሉ ያልፋቸዋል፣ እሷ ትዘጋለች ያንን። እና እነዚህ አባቶች ከገዳማት ይወጣሉ። በመስቀላቸው መባረክ ትልቅ ነገር ነው። ግን እያንዳንድሽ ንስሐ ገብተሽ ካልተዘጋጀሽ ከንቱ ነው ማለት ነው። ከንቱ ነው። አንደኛው በዚህ መንግስት ስትተማመኝ የኖርሽ ማለት ነው። አሳልፈሽ እርስ በርስ ስትሰጣጭ የነበርሽ ማለት ነው። ንስሐ ካልገባችሁ
እመቤቴ አላቃችሁም ብላለች። ከዚህ ከአውሬ መንግስት ጋር ሀብታችሁን ያካበታችሁ ጉድ! የሰው ቤት እየጨበለቃችሁ የራሳችሁን ቤት እየሰራችሁ ዛሬ መሳሪያ ያስታቀፋቸውን ሁሉ እመቤቴ መሳሪያውን ጥለው ወደ ልጄ ቢመጡ ይሻላቸዋል። የያዙትን መሳሪያ እንደ አመድ ነው የምትበትንባቸው። ሐምሌ 25 መቼ? መርቆሬዎስ ቃሊቲ እሄዳለሁ። ሐምሌ 25 ቃሊቲ እሄዳለሁ። እሷ ትከተኛለች ነው ያለችኝ። 3 ሆናችሁ ነው ያለችኝ። አንድ ቪዲዮ የሚቀርጽም ይቻላል፣ 4ኛ ሰው ማለት ነው። የማይፈራ ይከተለኛል። ቃሊቲ እሄዳለሁ። ማንን ተከትዬ? ቤዛዊት ዓለምን። ምንድን ያለችው? እስረኛው በሙሉ እንዲፈታ ማለት ነው። ሄደሽ ብቻ በሩን ብቻ ክፈት ነው የምለው። አለቀ። ሌላ ቋንቋ የለኝም። የሚከተሉኝ እኔ ወንድ ልጄ ስምዖን እና ክንፈ ገብርኤል ናቸው። ህዝብ የእስር ቤት ያሉ ነው ያለችው። ቤተሰብ፣ ባለ፣ ሚስት፣ ወገን፣ ዘመድ በአንድ በኩል ይጠብቁ ነው የተባላችሁት። መንጫጫት የለም። መልአኩ ቅዱስ ሚካኤል በእርግጥም ይቆማል። በአንዴ መተቃቀፍም የለም። ቀጥታ እነሱ የሚሄዱት ባዘዘችኝ ስልጣን። የምትከፍተው በሩን እሷ ነች፣ የምታደርገው እሷ ነች። የኔ ብቻ አርጊ የምትለኝን 4 አውቶቡስ ያስፈልጋል አለች። እነሱን ጭኖ ቀጥታ ወደ መናገሻ ማርያም። አይገርም? የሳፈራት መናገሻ ማርያም ለ3 ቀን ቆይታ ያደርጉልኛል ያለችው። እዛም ንስሐ እንዲገቡልኝ ነው። ከዛ በፊት ግን በ23 የጊዮርጊስ ለታ ሄደሽ መናገሻ ማርያም ለአባቶች ትነግሪያቸዋለሽ። የሚመጡ እንግዶች አሉ፣ የሚታጠቡ አሉ፣ ንስሐቸውን የምትቀበሉልኝ አሉ፣ ተዘጋጁልኝ ብለሽ ብቻ ይሄ መልክ አስተላልፊያለሽ። እኔም ቀደም ብዬ ለነሱ ምልክት እሰጣለሁ ብላለች። በዛ መልክ እሄዳለሁ ማለት ነው። ስለዚህ ቤተሰብ በዛ ሰዓት ረብሻ ምናምን አይቻልም። በአንድ በኩል መሆን፣ በአንድ በእስር ቤቱ ፊት ለፊት መሆን ይቻላል። እስር ቤቱ ነው ሄጄ እኮ አላውቅም እኔ። ያው ከዛ በፊት ሄድና አየዋለሁ ማለት ነው። መንገዱንም ምናምኑንም 4 ሰዓት ድረሽልኝ ያለችኝ ቀጠሮ፣ የእመቤቴ ቀጠሮ ነው። ይሄ ሰዓት ማክበር በጣም እሷ ተወደዋለች። ከዚህ በፊትም እንደዚህ በሰዓቶች ብዙ ሞክራኝ ሰዓቱን አክብሬላታለሁ። በሰዓት ተገኝ የምትለኝ ቦታ ላይ ቀድሜ ነው የምገኘው እስከ ልጆቼ ማለት ነው። ላሳፍራት አልፈልግም ማለት ነው። ምክንያቱም እኔ በኃጢአት የተጨማለቅኩ ልጅ ነኝ። በዚህ እግዚአብሔር እንኳን እንዲያጥበኝ ትእዛዙን የማይገባኝ ነኝ። ይሄን ጸጋ የተሰጠኝ አልቅሻለሁ። ዛሬ ራሱ አባቴ ሆይ ይገባኛል ወይ? ስምህንስ መጥራት ይገባኛል ወይ? ለዚህ ህዝብ ሁሉ ተስፋ የሚሰጠውን መልእክት እኔ ይዣለሁኝ። አብ ወልድ መንፈስ ቅዱስ የኔ ጌታ እያልኩ እለምነዋለሁ። ምክንያቱም የሱ ትእዛዝ ነው፣ የእመቤታችን አማላጅነት ነው ዛሬ ኢትዮጵያን ለዚህ ታላቅ ነገር ያበቃት። እስር ቤት ያሉ ወገኖችን ማንም ማስፈታት አይችልም ካለሷ በስተቀር። እድሜ ልካቸውን እንደታሰሩ ሊኖሩ ነበረ። እድሜ ዛሬ እዛ እስር ቤት ውስጥ ስትከት የኖርክ ከሌያ ስትጠቋቆም የነበርክ ንስሐ እንድገባ ትመጣልሃለች እሷ። እዛ እስር ቤት ሲገረፉ፣ ሲቃጠሉ፣ ሲደበደቡ አይደል? ኧረ ብዙ ግፍ አለ። እሱን ሁሉ ቦታ ነው የምትወርሰው። ግን የጠየኳትም የተለያየ ሃይማኖት እዛ ውስጥ ያላቸው አሉ። እንዴት ነው የሚሆነው ስላት፣ ያው ጸሎትም እያደረኩ ነው። ለምን ምድር ኢትዮጵያ ላይ መኖር የሚቻለው ከእንግዲህ በኋላ እሷ ትእዛዙን እያሳየች ስትመጣ የተጠመቀ ብቻ ነው መርጣ የምታኖረው ሀገሯ ላይ ማለት ነው። ምንድነው ያለችው? መዳን ለሚፈልገው ህዝብ ደርሻለሁ ነው ያለችው። ሌላው ሀገር ሌላው ደግሞ ለቄሳውስቱ ንስሐ ግቡ የሚለው መልእክት ጨርሻለሁ። መልእክት የለኝም።
ይሄ አልቋል ብዙ በተደጋጋሚ ጊዜ ተነግሯል ነው የምትለው ቅጣታቸው በምድር ላይ ይለፍላቸው በሰማይ እንዲሆን አልፈልግም ነው ያለችው የቀድሞ ጳጳስ ከዚህ ዓለም በሞት የተለዩት ስማቸው ይጠፋብኛል አቡነ ጳውሎስ እና ጠቅላይ ሚኒስትሩ የነበረው ማን ነበር ስሙ እሱ እመቤቴ ሲኦልን ስታሳየኝ ሁለቱን እዛ ነበር ያሳየችኝ እሳቸውን እስከ ነጭ ልብሳቸው እሳት ውስጥ ሆነው ነው ያሳየችኝ እሱን ደግሞ የዘንዶ ጭራ ተጠምጥሞ ይሄ ብቻ እዚህ ድረስ ብቻ ነው የቀረው ግን እኔ ታመመ ሲባል ማሪው እያልኩ ለምን ነበረ የኔ ጸሎት በፊት ጀምሮ ማለት ነው ጸጋም ሳይሰጠኝ ለሰው መጸለይ በጣም ነው የምወደው የተጠላ ሰው ተሳዳቢውን ሰው ጸልይ ነበር ጥሎብኝ ማለት ነው ስጠይቅኝ ነበር ስለዚህ አዎ ንስሐ ገብቷል እያላችሁ ደግሞ ታወራላችሁ መቼ አያችሁት ንስሐ ሲገባ የታውቃላችሁ ምን ማስረጃ አላችሁ በጸሎት ጠይቃችኋል ንስሐ ገብቷል ጠቅላይ ሚኒስትሩ ገባ እንዴ አልገባም ቢገባማ ኖሮ እዛ ውስጥ አይቀመጥም ነበር ያ እድል ፋንታ እንዳይገጥማቸው ነበር አባቶችን ተናገረችው አሁንም ለልጇ ስትማጸን ቅጣቱ በምድር እህተ ማርያም ቅጣቱ በምድር ይለፍላቸው ብላ ነው የምትለምነው ያለችው ስለምንም ስትማጸን የሚያየሁት ቅጣታቸው በምድር እንዲያልፍ የዚችን ህገ መንግስት የኢትዮጵያን ህገ መንግስት አንወድም የሚል ለቆላት ይወጣል ማለት ነው ካገር ይቻላል ወደ ውጪ ለመሄድ የምታስቡ ፕሮግራማችሁን ቀይሩ ከኢትዮጵያ ውጪ የሚሆነው ልክ እንደ ሲኦል ማለት ነው ሲኦል ራሱ አውሬው ነው የሚገዛው በራሱ አመራር ነው የምትኖሩት እዚች አገር ላይ ብቻ ነው ትክክለኛ የእግዚአብሔርን ስራ ይዞ የሚጓዝ ማለት ነው አይ አይስማማኝም የሚል እዛ ይገባል ማለት ነው ይሄንን ግን እመቤታችን ሁለቱን አባቶች ከሲኦል አውጣለች መሆንም አለበት አይደል እኔ እመቤቴን ብዙ ጊዜ የምለምነው አምላኪ ሆይ ነው የምለው ሳትናኤልን ኮንትራትህን ጨርሰሃል ብለህ በልልን ያልኩ ለምናለሁ በክርስቶስ ክርስቲያን የሆነ ህዝብ ደግሞ እድል ይሰጠው አምላኬ ሆይ ወደ አንተ መንገድ መምጫ እኮ ጠባብ ነው ያልኩ ለምናለሁ በመቀነትሽ ሰሪን በመስቀሉ ጠሪን ድምጻችን ያስተጋባ ለሌላው ምሳሌ እንድንሆን ማለት ነው ለሌሎች ሀገር ብዙ ሀገሮች ይጠፋሉ በጣም ብዙ ሀገሮች አንዷ ብሪታንያ ናት ወይ ውዷ እንግሊዝ በእንግሊዝ ሀገር ያሉ ኢትዮጵያውያን ስደተኞች ሁሉ መልእክት አስተላልፋለሁ በ22 የኡራኤል ለታ ማለት ነው የመጀመሪያ ስደተኞች ወደ ሀገራቸው እንዲገቡላት የምታዛቸው እነሱ ነው ማለት ነው ከዛም የመጀመሪያ ስደተኛ ወደ ሀገር እንዲገባ የሚባለው በምድር እንግሊዝ ሀገር ላይ ያሉ ኢትዮጵያኖች ናቸው ሰዓት የለም ነው የምትለው ጊዜ የለም አይ የእንግሊዝ ፓስፖርት ይሻለኛል አይ እሱ ተውት አለች እኔም እኮ ያው አጋንንት ይዞብኛል እዛ ኢሚግሬሽን አልፈልግም እኔ የእንግሊዝ ዜግነቴን የኢትዮጵያ ዜግነቴን ብዬ ማመልከቻ አስገብቼ ቆይቻለሁ እኔ አርጌሻለሁ ጨርሰሻል የጠየቁሽን ሁሉ ስላሟላሽ ነሽ ለዚህ ነው አረንጓዴ ቢጫ ቀይ ለብሼ እዚህ ጋር ቆምኩት ሌላው መልእክቴ ደግሞ ሼክ ነው የሚባለው ሰውየው ሼክ መሐመድ አላሙዲን ነው አላሙዲን ብለው ይሻለኛል እኔ አላሙዲ በሳምንት ውስጥ አገር የለቀህ ውጣ ወደ ሳውዲ ግባልኝ ንብረት አንድ የኢትዮጵያን ንብረቴን እንዳትነካ ነክተህ ብትወጣ ጥርስን አስተፋሃለሁ ብላለች እመቤቴ ሌላ ሁለት አሉ የ666 አባላት 10 ናቸው መንግስት አካል ውስጥ ያሉት 10 ናቸው የ666 አባል ሁለቱም በዚህ ይጠቅም ያለ አሁንም እነሱ ነው ደግመሽ እንድትናገሪልኝ የምትፈልጊው ብላኛለች የትምህርት ሚኒስቴሩና የጦር አዛዡ 666 ናቸው ይሄ ነው ህዝብ የሚያስጨርሱት ያሉት ደም ነው የሚወዱት
የሰው ደም ማፍሰስ ደሃውን እንደ ወርቅ ጭምድድ አድርጎ መጣን ነው የሚወደው እሱ እንደዛ ነው የሚወደው የኮከቡ ትርጉም አረንጓዴ ቢጫ ላይ ያለ የኮከቡ ትርጉም ያ ነው መርገጥ ደም ማፍሰስ ሰው መርገጥ ሰው ማመናጨቅ ዛሬ ኢትዮጵያውያን በአገሩ ላይ ኮንፊደንስ የለውም አረ የለውም ስራችሁን ተነጥቃችኋል እድላችሁን ዛሬ ቻይናዎች ገብተው ምንም አይደለም እኮ ቢሰሩ ግን እኛ ለዚህ አተነው የእውቀት ጠፍቶ ነው ኢትዮጵያ ውስጥ አውሬው ያዛቸው የኢትዮጵያ ህዝብ ታዞለታል ምን ተጨናንቆ አልቅሶ በሱስ ተይዞ እንዲሞት የ12ኛ ክፍል ተማሪዎች እልል በሉ ብዬ ባለፈው ተናግሬያለሁ ፈተናውን እመቤቴ ጸሎት ያዥበታለች ምክንያቱም ሁለት እህቶቻችን እዚህ ቤት የሚኖሩ ተፈታኞች ነበሩና የሚገርም ነው አንዷ መድኃኔዓለም ትምህርት ቤት የምትማረው ፊሊጶስ ቤተክርስቲያን ነው ቅርቧ አንዷ ደግሞ አዲስ ከተማ አዲሱ ሚካኤል ቤተክርስቲያን ነው የሚቀርበው የሚገርም ነው እንግዲህ ይሄ እስቲ ልጆቻችሁን ጠይቁ ይሄ ነገር በጣም ይከናወናል እርሳሳቸውን ይወሰዳል ፈተናቸው የሚፈተኑበትን እርሳስ ይወስዱና ምንድነው የተባልኩት ጸሎት አይደለም መጀመሪያ እርሳሳቸው የሚፈተኑበትን እርሳስ በሙሉ ይቀበላሉ ሰንበት ተማሪዎች ነው የተባልኩት ከዛ ጸሎት እናርግበት ነው የሚባሉት ጸሎት ይደረግበት ድግምት ነው የሚደረግበት እንዴት እንዳንተ አትነቁም እንዴት እርሳስ ተወስዶ ጸሎት ይደረግበታል ለምን ላንተ አልጸልይም አይበቃም እርሳስን አንተ የምትፈተንበትን ወስጄ ነው ጸሎት ለምን አረግበታል እርሳሱ ላይ ምንድነው የሚሰራው ነገሩ በጣም ገረመኝ ምንድነው እመቤቴ አልኳት መተት ነው አለች ፈተና ወረቀቱ ላይ መተት አለ ተማሪያ በልጅሽ አይኔ ታየ ይሁን ብለሽ በእኛለች እና አምላክ እስራኤል ፈተና ሁሉ በአንተ አይኔ ታየ ይሁን ስል ፈተና ተቋረጠ ምድር ኢትዮጵያ አይደል እሷ ነች ያቆመችላችሁ በጣም ብዙ ተማሪ ሊወድቅ ነበር ጎበዝ ተማሪ የተባለው ራሱን አንቆ ይገላል ፈተናውን እንደሰራ በትክክል ያውቀዋል እናት እንድታለቅስ ነው የተፈለገው ልጅም ደግሞ ተስፋ ቆርጦ ጫት እየቃመ ወይ ሀገር ለቆ እንዲወጥ ወይ ጫታውን ሱስ ውስጥ ገብቶ ቁጭ እንዲል ነው በፕሮግራም ላይ ናቸው እነሱ እና ግን ደንዝዘን ቁጭ ብለናል አይበቃም ወይ አለች እና ምድር ኢትዮጵያ በሙሉ ፈተናው ቀጣል ሌላ ጊዜ ፈተና ይሰርቃል የሚሰርቁት በራሳቸው ማን ነው የሚሰርቃቸው ራሳቸው አጭበርባሪዎች ፈተና ተሰረቀ ይላሉ እመቤቴ ናት በዚህ ሰዓት የገባችላቸው እስከዛሬ ድረስ ያጭበረብሩ ስንት ጎበዝ ተማሪ ነው ያለው ኢትዮጵያ ላይ ኢትዮጵያ ተቀብተሃል ብታቀበል ኖሮ ተቀብተህ ነበር ጸጋ እንዳለ ተነጥቆ ሄዶልሃል ፈዘ ተቀምጠሃል አባልነህ አንተ ብዙዎች አሳልፈ ለገንዘብ ነው አሩጫ እያንዳንድ በተክርስቲያን ሰዓት የለህም ለእግዚአብሔር ጊዜ የለህም የምትንበረከክበት ዛሬ ወይ ጉድ ግብረ ሰዶም በየመንገዱ አለ ለቤቴ ስለነሱ መጸለያለሁ ይሄ መንግስት ይፈልገዋል እንደዚህ ክስ ማለቷን ዛሬ ኤርትራን ገንጥሏል ተገንጠለች አይደል ሌላ ነገር ይገነጠል ነበር እንደዚህ ያለ እንደዚህ ይገጣጠስ ነበር ግን አይቻልም እመቤታችን አንድ ለኢትዮጵያ ነች ኢትዮጵያ የሚባለውን ስም ለማጥፋት ነው አይቻልም አይጠፋም የመጽሐፍ ቅዱስ ቃል እኮ ነው እንደ ጳጳሳት ምን ሆናችኋል በእናንተ ምክንያት ቤተክርስቲያኗ ተጨማለቀች ጠፍታችሁ ህዝብን አጠፋችሁባት ወይ መዋረዳችሁ ዛሬ ጠንቋዩ ደብተራው አንዳንዱ ጳጳሶች አውጦ መስቀላቸው ላይ መተት ያስደርጋሉ አንዳንዱ አያውቁም እንዳለው መተት ስታሲያሳልሙ ያስራሉ መርጣው ነው የሚያሳልሙት ወይ ጉድ መናገሻ ማርያም ወደ 100 ዓመቷ እየቀረበች ነው ስታከብር ባሏን ባለፈው ስታከብር እዛ ነበር ተገኝልኝ ብላኝ ማለት ነው ህዝብ እዛ ወደዛ እንዳትሄዱ ደግሞ መተት አለ እንዳትሄዱ ጉድ እኮ ነው እዛሽ እሷ ያለችበት የቆመችበት ትልቅ በረከት ትልቅ ተአምር የሚታይበት ቦታ ላይ አደርሱ እናንተ መደርሱት እዚች ጎን ያለችው
ቄስ እንትናን እየፈለጋችሁ ለምትሄዱት እናንተ ቄስ እንትናን የሚያስተምሩበት ካልሆነ አልሄድም። ቄስ ምን አስፈልጋችሁ እናንተ? የእግዚአብሔርን ወንጌል ለመመለክ ነው እንጂ መሄድ ያለባችሁ። አይ ሰበካ እንትና እዛ ጋር ይሰብካል አይደለም። የእግዚአብሔርን ቃል ፈልጋችሁ ነው፣ እግዚአብሔርን ፈልጋችሁ ነው መሄድ ያለባችሁ። የሚገርመው ግንቦት 21 እሳቸው ሲድል አድርገው ሲያከብሩ ቆይተው ብፁዕ አቡነ ማትያስ በ21 የእመቤታችን ቀን ግን አልተገኙም። መናገሻ ግን ጋዜጣ ላይ ተለጥፈዋል። ምንድናቸው እሳቸው? ምንድነው ግንቦት 20? ግንቦት 1 መከበር ነበረበት። እመቤታችን ከልጅ ልጅ ተወልጄ አድናለሁ ያለው ማህፀኗ የቤዛይታን እሷ የተወለደችበት ጊዜ የእሷ ልደት ካልተከበረ የማን ሊከበር ነው? ምንድነው ግንቦት 20? መሳሪያ ይዞ ነው የገባው። ህዝብ ነው የጨረሰው። ህዝብ ነው እየበላ ያለው። የህዝብን ስጋ ነው የሚሰጠው ያለው። አላሙዲን የሚሰራው ደም እየገበረ ነው እያንዳንድሽን ያለው። ምሪንዳ ሰው ጨረሰ። ምንድነው የተባለው በቴሌቪዥን? አረ ሊሆን አልቻለም የተባለው እንዴ። ገንዘብ አላችሁ፣ ተሰሚነት ያለ እናንተም ታዳምጣላችሁ። ቴሌቪዥን ከምትከፍቱ መጽሐፍ ቅዱስ ከፍታችሁ አታነቡም? ጋዜጣ ከምታነብ የጸሎት መጽሐፍን አውጥተህ አትጸልይም? አትንበረከክም? ስብሰባ ከምትሄድ ለአምላክህ ተሰብስበህ ጉባኤ ውስጥ አትገኝም? የት ሊያደርስ ይሄ መንግስት የሚገባበት አጥቷል። የኔ ኃይል አይደለም። እዚህ ጋራ ህዝብ ከገባ ይግባ። ስትጮህ ሲያለቅሱ የነበሩ እናቶች አሉ በገዳማት ውስጥ የስንት አባቶች ኢትዮጵያን ተውሻት እያለው ያለቅሱባታል። በእነሱ ጸሎት ነው እያንዳንዳችን የቆምነው። ሌላ የለም። እኛ የለንም። በውጭ የውጭው አለባበስ ዛሬ እግር ኳሱ ነው የሚያምረን። ዛሬ ይሄ ጸጉር አቆራረጡ ሎት ያርገን ሱሪ አውርደን ሱሪ አውርዳችሁ የምትሄዱ ወንዶች ምን እንደሆነ ታውቃላችሁ? ትርጉሙ ሱሪ አውርደን የምትሄዱ ወንድ ግብረ ሰዶምን ደግፋለሁ ማለት ነው ያለባበስ። እኔም አንዱ ነኝ ማለት ነው። ሱሪን አውርደህ ስትሄድ ማለት ነው። እሱን ለብሰህ ቤተክርስቲያን ትገባለህ። ዛሬ እናቶች ለልጆቻቸው የሚሰጡት ስም የሚገርም ነው። አዶናይ፣ ኤልሻዳይ፣ ቅዱስ። ያ ኤልሻዳይ አዶናይ ቅዱስ የተባለው ልጅ ሎቲ ያደርግና ሱሪውን አውርዶ ጸጉሩን ተቆርጦ ቤተክርስቲያን ውስጥ ጫማው ይገባል። ምክንያቱም እኛ እናቶች በቤተክርስቲያን ስርዓት የለንም። እያንዳንዳችን ቤታችን እንኳን ስርዓት አለን። አለ ጫማህን አውልቀህ ግባ፣ ሱሪ ቆሻሻ አለው ሶፋ ላይ እንዳትቀመጥ የሚል ትርጉም የለም ቤት ውስጥ። ቤተክርስቲያኗስ ለምን አትከበርላት? በጸጉር ቀለም ዛሬ እህቶች በዊግ 10 ቦታ እዚህ ጆሮአችን እየተበሳሰን የማንን እያየን የሳሻን የቢዮንሴን እያየን የሪሃናን ነው ፋሽን ነው የምንከተለው እኛ። አረ እመቤታችን የቅድስት ድንግል ማርያም እንከተል። የሰማዕቷ የቅድስት አርሴማ ምሳሌ እንሁን። አረ የክርስቶስ ሳምራስ ምሳሌ እንሁን። አረ እኛ ሌላም እናስተምራለን። እኛ የምንማርበት ሰዓት አለ ከነሱ ከዚህ ከቆሻሻ ነገር የሚመጣው ቴሌቪዥን 24 ሰዓት ከፍተታ ያለ ቃና ምናምን የምን ቃና ነው? መንፈሳዊ ነገር ከፍተህ ተመልከት። አደንዝዘውሃል በቴሌቪዥን ዲሽ ሁሉ ሰክተህ። ኧረ እግዚኦ ብላችሁ ረዱ መሬት ላይ። ይችን የሰኔ ጾም በእግራችሁ የምስጋና አርጉ ተብሎ ታዟል። ይኸው አገልጋዮቹ ወንዶቹ በእግራቸው ናቸው ያሉት። መንገድ ላይ ይጠይቋችኋል። ምንድነው ቸግሯችሁ ነው? ምንድነው ይባላል። ምስጋና ምን ነው? ጠንቋይ ቤት ደብተራ ቤት ሲባል በእንብርክኳ ለምትገባው የሳሻን ዳንስ ስታዩ ያን ተከትላችሁ ለምታደርጉት ሱሪ ወርዶ በእንብርቱ እየታየ እኛ ደግሞ ለአምላክ እናት አመስግኑልኝ፣ ይችን የሰኔ ጾም ልጄን አመስግኑልኝ። የምስጋና ጸሎት ነው። በአሁን ሰዓት ምስጋና ነው የምናደርግላት። በላ ባዶ እግራችሁን ሌላ ክፋት የለም። ምን ኃጢአት አለ ባዶ እግር መሆን? ግን የሚያንገበግባቸው ያንገበግባቸዋል በጣም። እናቶች በተለይ በባዶ እግራችሁ ሂዱ ብያለሁ። አመስግኗት። በውጭ ያሉ ኢትዮጵያውያን ለመግባት ብዙ ፈተና ይኖርባቸዋል።
ከሆነ ጊዜ በኋላ ማለት ነው። ለምንድነው ቢባል ሰዓት ገደብ አለው ግቡ የሚባልበት። ከዛ በኋላ የአውሬው ሩጫ ነው የሚሆነው። አምላኬ ሆይ በትእዛዝ በስልጣንህ እንዳልገባብህ ላፌ ጠባቂ አበጅልኝ አምላኬ እያልኩ ለምናለሁ። ህዝብህን ጠብቼ እንዳላጠፋብህ ተሳስቼ እንዳላሳስትብህ ብዬ እናገራለሁ። የእንግሊዝ ሀገር ህዝብ ክርስቲያኑ በየቤተክርስቲያኑ ተናግሬያለሁ። ሂዱ ማርያም ደብረ ጽዮን ቤተክርስቲያን ግቡልኝ ብላ ተናግሬያለሁ። ስንት ጊዜ ቤቴ የመጡ ነግራቸው ሳስተምር የነበርኩትን ዛሬ በሱሪ ያሉ ነው እንደገና ተመልሶ ምንም ችግር የለም መቤቴ ምንም አትለኝም። ጉድሽ ፈላ ጉድሽ ፈላ። መጀመሪያ ተናግሬያለሁ አኔ ጨርሻለሁ። ሰዓት የለም ከጊዜ በ22 የኡራኤል ለታ ማለት ነው የመጨረሻዬ ነው የሚሆነው መልእክቱ ማለት ነው። ከዛ በኋላ ንስሐ ያልገባ ሰው አላስገባውም እዚህ ግቢ ውስጥ። ንስሐ ገብቶ አስፍቶ ካልመጣ አልቀበልም። በየሁለት ሳምንቱ ነው የሚሆነው። ከኡራኤል በ22 ከኡራኤል በኋላ በ15 ቀን አንዴ ነው የሚሆነው። ልክ ከእስረኞቹ ከተፈቱ በኋላ ደግሞ በጣም የተደጋገመ ፕሮግራም አላት። በሰዓቱ ለህዝብ ገልጻለሁ ማለት ነው። ይሄ ምክንያት አለ እንደዚህ የምትባሉበት። እኔም በጸሎት ያው መበርታት ስላለብኝ ያንን ሰዓት ትልቅ ሰዓት ናት። የዓለም አጋንንት የሚነቃነቅባት ናት። ለምን ትንቢቷ ይፈጸም ሳይሽን ያሳየን ያሳየን ሳይሽን ያሳየን ያሳየን ውዲቷ ኢትዮጵያ ሀገረ እግዚአብሔር ሳይሽን ያሳየን ያሳየን ሳይሽን ያሳየን ያሳየን በህይወት ቆመን ይሄን ቀን አየን።
ማላይ እንራቃ ወይኔ ይሄዳችሁ ድረስ እንዳትጋጩ እስኪ መንገድ ያለው ከተታ እንዳትጋጭ ነው eso cada vez más zor bak. File. Zor bal abati. አንተ ትንሽ ዞር በልልኝ ወደ ዳር እሷ ህዋስ ያይሽ እርቀሽ ቆመሽ ነው ቤት ቀስ እንዳትወርድ እያየሽ የመጣች ታንኪ ይረቃል ሚዞር ሰው ከስዕሏ ዋላ ቃስ ራስ እኔ ወደዚያ ወይ ወደ ኋላው ካሜራውን እየደረሰ በጣም አተመቸኝ ርቀሽ ቆመሽ
ሀገር እግዚአብሔር ዞር በል በእናትህ ወደ ዳር ውጣ አንተ። እሷን እየሸፈንከኝ ነው። አማላጄ 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 ድንግል አማላጄ 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 ትሉ ሳይበላኝ አማላጄ 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 የንቆጣ አማላ አማላጄ 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 አለው በይኝ አማላጄ 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 ድንግል አማላጄ አማላጄ ድንግል አማላጄ ማምዬ ልጥራው ስምሽን ማምዬ ልጥራው ስምሽ። ኧረ ዞር በይ በእናትሽ አንቺ ደግሞ ማምዬ ልጥራው ስምሽን መውደቅ የለም
እያመሰገና እንዘምራለን ፊት በተመስጦር ቃሉን ቤቶ ለዝማሬ ብታስርበት አምላክ ወደደ የሚያመሰግነው በደስታ